ምክር አትጠይቀው። ደስ የሚል ነገር ይነግርህና ጠባሳ ይተውልሃል። እንዳንተ የሚያስብ ሰው ምክር አትጠይቅ። እንዳንተ የሚበላ እንዳንተ የሚውል እንዳንተ የሚያረግ ሰው ምክር አትጠይቅ። በልብ ካለው ትዕቢት ጋር የሚስማማ ምክር ይመክርሃል። በልብ ካለው ትዕቢት ጋር የሚስማማ ሐሳብ ነው የሚሰጥህ። የሮብዓም ጓደኞች እኩዮቹ እንደዚህ ያሉት፣ በልቡ ካለው ትዕቢት ጋር የሚስማማ ምክር መከሩት። ከአባቴ ወገብ የኔ ትንሿ ጣት ትወፍራለች። አባቴ በጅራፍ ገርፏችሁ ከሆነ እኔ በጊንጥ ገርፋችኋለሁ በላቸዋት። ከዛ እስራኤል ለሁለት ተከፈለ። ይገርምሃል፣ ዋጋ ከፈለ፣ ነገሩን አጣ እና ጦርነት ገጥመን እናስመልስ አለ። አየህ፣ ተናግሮ ያወጣውን ነገር ተዋግቶ ለማስመለስ አሰበ። እንዳይመስልህ እንዳንተ ከሚያስብ ሰው ምክር አትጠይቅ። እንዳንተ መሆን ከሚፈልግ ሰው ምክር አትጠይቅ። እንዳንተ መሆን ከሚፈልግ ያበሳጨዋል። እጅግ ላይ ያለው ጥቂት ነገር፣ እጅግ ላይ ያለው እያደገ ያለ ነገር ያናድደዋል። እና የሚመክር ምክር ምናልባት በልብ ካለው ስንፍናና ትዕቢት ጋር የሚስማማ ይሆንና ከመንገድ ላይ ያደናቅፋል። አሉ ጥሩ ሰዎች፣ ነገር ግን መጥፎ ምክሮች። ጥሩ ሰዎች ነገር ግን መጥፎ ምክሮች አሉ ወዳጆ።